ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ባለፈው የኢባዳ አይነቶችን አይተን ነበረ። ዛሬ ማስረጃቸውን እናያለን ማለት ነው። ፈመን ሰረፈ ሚንሃ ሸይአን ሊገይሪላህ ፈሁወ ሙሽሪኩን ካፊር። ፈመን ሰረፈ የሰጠ ሰው አሳልፎ የሰጠ ሰው ሚንሃ ከነዚህ ከጠቀስናቸው ኢባዳዎች ሸይአን አንዲትን ነገር ማለት ነው ሊገይሪላህ ከአላህ ውጭ ላለው አካል ፈሁወ ሙሽሪኩን ካፊር እሱም ሙሽሪክ ካፊር ተብሎ ይጠራል ማለት ነው። አላህ ይጠብቀን። ወደሊሉ ቀውሉሁ ተዓላ ማስረጃችን የአላህ ሱብሓነሁ ወተዓላ ንግግር ነው። ወመን የድዑ መዐላሂ ከአላህ ጋራ የተጣራ ሰው ኢላህን አኸረ ሌላን አምላክ ላ ቡርሃነ ለሁ በሱም ማስረጃ የሌለው በአምላኪነቱ። እንግዲህ አላህ ሱብሓነሁ ወተዓላ አምላካችን በመሆኑ ማስረጃ አለን። ቁርአን አወረደ፣ መልእክተኞችን ላከ። እነዚያ ግን ማስረጃ የሌላቸውም። ፈኢነማ ሒሳቡሁ ዒንደ ረቢህ ምርምሩ አላህ ዘንድ ነው፣ ይመረመራል። ኢነሁ ነገሩ ላ ዩፍሊሑል ካፊሩን ካፊሮች አይድኑም ይላል። ወፊል ሐዲሲ በሐዲስ ውስጥ ደግሞ እንደመጣው አዱዓኡ ሙኹል ዒባዳ ረሱል ሰለላሁ ዐለይሂ ወሰለም ዱዓ ማለት የኢባዳ መቅኔ አስኳሉ ነው ብለዋል። ወደሊሉ ቀውሉሁ ተዓላ ማስረጃችን የአላህ ሱብሓነሁ ወተዓላ ንግግር ነው። ዱዓ ኢባዳ በመሆኑ ማለት ነው። ወቃለ ረቡኩም ኡድዑኒ አስተጂብ ለኩም። ወቃለ ረቡኩም ጌታችሁ እንዲህ ብለዋል፣ ኢድዑኒ ለምኑኝ፣ አስተጂብ ለኩም ይቀበላችኋለሁ። ኢነ ለዚነ የስተክቢሩን አን ዒባደቲ እነዛ እኔን ከማምለክ ከመለመን የሚኩራሩ ሰዎች ሰየድኹሉነ ገና ይገቡታል ጀሀነመ ጀሀነም ማለት ነው። ዳኺሪና የተዋረዱ ሆነው ወራዳ ሆነው ወደ ጀሀነም ይወረወራሉ። ወደሊሉል ኸውፊ አላህን የመፍራት ማስረጃ በተረታ እያየን ነው ማለት ነው። የኢባዳ አይነቶች ናቸው ብለን ጠቅሰን ነበር። ወደሊሉል ኸውፊ አላህም የመፍራት ማስረጃ ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። ፈላ ተኻፉሁም ወኻፉኒ ፈላ ተኻፉሁም አትፍሯቸው፣ ወኻፉኒ እኔም ፍሩኝ፣ ኢንኩንቱም ሙእሚኒን አማኝ ከሆናችሁ ሙእሚን ከሆናችሁ እኔም ብቻ ፍሩኝ ይላል። ወደሊሉ ረጃኢ ረጃ ደግሞ የኢባዳ አይነት በመሆኑ ማስረጃ ፈመን ካነ የርጁ ሊቃአ ረቢህ ጌታውን መገናኘት የፈለገ ሰው ፈልየዕመል ዐመለን ሷሊሐ ፈልየዕመል ይስራ ዐመለን ስራም ማለት ነው ሷሊሐን ጥሩ የሆነ ስራን ይስራ። ወላ ዩሽሪክ ቢዒባደቲ ረቢህ አሐዳ በጌታው አምልኮው ዒባዳ አያጋራ ይላል። ምንም ነገር ማጋራት አንችልም። ሰው ይስማልን እንዲያይልን ምናምን ብለን መስራት አንችልም ማለት ነው። አላህ ይጠብቀን። ወደሊሉ ተወኩሊ ተወኩል ደግሞ የዒባዳ አይነት በመሆኑ ማስረጃ ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። ወዐለላሂ ፈተወከሉ በአላህ ሱብሓነሁ ወተዓላ ላይ ተመኩ፣ ኢንኩንቱም ሙእሚኒን ሙእሚኖች ከሆናችሁ። ወቀውሉሁ ወመን የተወከል ዐለላሂ ፈሁወ ሐስቡህ አላህ ሱብሓነሁ ወተዓላ በሌላ የቁርአን አንቀጽ ወመን የተወከል ዐለላሂ በአላህ ላይ የተመካ ፈሁወ ሐስቡህ እሱ ይበቃዋል ይላል። ወደሊሉ ረግበቲ ረግባ ደግሞ የዒባዳ አይነት በመሆኑ ማስረጃ ወረህበቲ ረህባም ወልኹሹዕ ኹሹዕ ማለት ነው። ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። ኢነሁም እነሱ እኮ ነበሩ ካኑ ነበሩ ዩሳሪዑነ የሚሽቀዳደሙ ፊል ኸይራቲ ኸይሮችን በመስራት ኸይራት ማለት ብዙ ኸይሮች ማለት ነው። ወየድዑነና ረግበን ወረህባ ወየድዑነና ይለምኑናል ረግበን እኛም በመከጀል ወረህበን እኛም በመፍራት ወካኑ ለና ኻሺዒን ለእኛም ይተናነሱ ነበር ይላል። እንግዲህ እነሁም እነሱ ብሎ የጠቀሳቸው ዘከርያ ሚስቱና ልጁ ያህያ እነሱ ናቸው ማለት ነው፣ ቤተሰቦቹ ናቸው። እንግዲህ አላህን ወደ ኸይራት የሚሽቀዳደሙ ነበሩ። አላህን እንግዲህ በመከጀልና በመፍራት ይለምኑት ነበረ፣ ሌላ ይተናነሱ ነበረ ማለት ነው። ወደሊሉ ኸሽየቲ ኸሽያ የኸሽያ ማስረጃ ደግሞ ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። ፈላ ተኽሸውሁም አትፍሯቸው፣ ወኽሸውኒ እኔም ፍሩኝ ይላል አላህ ሱብሓነሁ ወተዓላ።
ودليل الإنابة የመመለስ ማስረጃ ደግሞ ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። ወአኒቡ ኢላ ረቢኩም ወደ ጌታችሁ ተመለሱ፣ ወአስሊሙ ለሁ እጅ እግራችሁንም ለሱ ስጡ። ودليل الاستعانة የኢስቲዓና ማስረጃ ደግሞ ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። ኢያከ ናዕቡዱ ወኢያከ ነስተዒን ኢያከ ናዕቡዱ አንተን ብቻ እንገዛለን፣ ወኢያከ ነስተዒን በአንተን ብቻ እንታገዛለን ማለት ነው። ይገዛ ወፊል ሐዲሲ ከሐዲስ ደግሞ ማስረጃ አለን። ኢዘ ስተዐንተ ፈስተዒን ቢላህ እንግዲህ እገዛን የምትፈልግ ከሆነ በአላህ ተገዛ ይላል። እገዛን ከአላህ ሱብሓነሁ ወተዓላ ነው መፈለግ ያለብን። ወደሊሉ ኢስቲዓዘቲ የኢስቲዓዛ ማስረጃ ደግሞ ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። ቁል አዑዙ ቢረቢል ፈለቅ በል በተፈልቃቂ በሆነው ጌታ በሱ ይጠበቃሉ። ጡረት የሚወጣው ከፈጅር አካባቢ ያለ በሱ ጌታ ይጠበቃሉ። ወቁል አዑዙ ቢረቢን ናስ በሰዎች ጌታም ይጠበቃሉ ይላል። ودليل الاستغاثة قوله تعالى يستغاثة ማስረጃ የአላህ ሱብሓነሁ ወተዓላ ንግግር ነው። إذ تستغيثون ربكم فاستجاب لكم አላህ ሱብሓነሁ ወተዓላ የእስትጋሳ በጠየቃችሁ ጊዜ ድረስልን ባላችሁ ጊዜ ፈስተጃበ ለኩም ተቀበላችሁ ይላል። እንግዲህ አላህ ሱብሓነሁ ወተዓላ ይቀበላል። ወደሊሉ ዘብሒ የእርድ ማስረጃ ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። ቁል ኢነ ሶላቲ ቁል በል ኢነ ሶላቲ ስግደቴ ወኑሱኪ እርዴ ወመሕያየ መኖሬ ወመማቲ መሞተም ሊላሂ ረቢል ዓለሚን አላህ ሱብሓነሁ ወተዓላ ነው። እንግዲህ እኔ ሙሉ በሙሉ ራስን ለአንተ ሰጥቻለሁ ማለት ነው። ላሸሪከ ለሁ ለሱ አጋር የለውም። ወሚነ ሱነቲ ከሀዲስ ደግሞ ለዐነ አላሁ መን ዘበሐ ሊገይሪላህ ከአላህ ውጭ ላለው አካል ላረደ አላህ ይርገመው ብሎ ረሱል ላ ሰለም ለዐነ አላሁ አላህ ይርገመው የአላህ ይርገማን በሱ ላይ ይሁን። መን ዘበሐ ሊገይሪላህ ከአላህ ውጭ ላለው አካል ያረደ ማለት ነው። እንግዲህ ይሄ ተፍሲል አለው። እኛ የዒባዳ አይነት የሆነውን ነው እንጂ እኛ ለመብላት ብለን ያረድነው ሌላ አካል አይደለም፣ ለመብላት ነው። የዒባዳ አይነት የነዚር ከሆነ ለቀብር ማረድ ይሄ ሁላ ይገባበታል ማለት ነው። አላህ ሱብሓነሁ ወተዓላ የአላህ ይርግማን እንዳይነካን መጠንቀቅ ነው። ወደሊሉ ነዝሪ የነዝር ደግሞ ማስረጃ የነዝር ማስረጃ ቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ነው። ዩፉነ ቢነዝሪ በነዝራቸው ይሞላሉ፣ ስለታቸውን ይሞላሉ። ወየኻፉነ ይፈራሉ ይላል። የውመን ካነ ሸሩሁ ሙስተጢላ የውመን ያችን ቀን ካነ የሆነችዋን ቀን ማለት ነው። ሸሩሁ ሸሩ ክፋቱ ሙስተጢራ የሚሰራጭ የሆነውን ቀን ይፈራሉ። ያ ሸሩ የሚሰራጭበትን ቀን ይፈራሉ፣ ነዝራቸውን ይሞላሉ ይላል። ወሰለላሁ ዐለ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም አጅመዒን።